በጣም ልንጸልየው የሚገባ ጸሎት ነው። በቅዳሴ መካከል ማለት ነው። ካህኑ ሲያዝ በቃላችሁ ለመጸለይ ያስችላችኋልና ሁላችሁም በቃላችሁ ያዙት እንበል ይላል። ምን እያለን መሰላችሁ? ይህንን ጸሎት ሁላችንም ኦርቶዶክሳውያን በቃላችን ልንይዘው ይገባል። ሁሉም ኦርቶዶክሳዊ ሊጸልየው የሚገባ አንድ ትልቅ ጸሎት አለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን፣ ውድ የቻናሌ ተከታታዮች ሁላችሁም እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። ዛሬ በዚህ አጭር ቪዲዮ የምንመለከተው በቅዳሴ መካከል መጸለይ ስላለብን ጸሎት ነው። በቅዳሴ መካከል መጸለይ የሚገባን ጸሎት አለ። ይህንንም እንድንጸልይ የሚያዘን ራሱ ገባሬ ሰናዩ ካህን ወይንም ደግሞ በመጀመሪያ ሆኖ በዋናነት ሆኖ የቅዳሴውን የሚመራው ካህን እሱ ነው የሚያዘን። ግን አብዛኞቻችን ምን ብሎ እንዳዘዘን ስለማንረዳው ይመስለኛል ብዙዎቻችን ይህንን ጸሎት ስንጸልየው አይታይም። ግን በጣም ልንጸልየው የሚገባ ጸሎት ነው፣ በቅዳሴ መካከል ማለት ነው። ይሄ ጸሎት ምንድን ነው እነግራችኋለሁ። እስከ መጨረሻው በደንብ ተከታተሉኝ። በጣም የሚጠቅማችሁ ቪዲዮ ነው እና ቪዲዮ ደግሞ ለብዙዎች እንዲዳረስ ሼር እና ላይክ አድርጋችሁ ጀምሩት። ኮመንት ላይ ደግሞ እናምናለን እያላችሁ ጻፉ። አለማመን ጥርጥር ከናንተ ይራቅላችሁ። ሁላችሁም እናምናለን እያላችሁ ኮመንት ላይ ጻፉ። ቻናሉን ደግሞ እስከዛሬ ሰብስክራይብ ካላደረጋችሁ ስለሚጠቅማችሁ ሁላችሁም ሰብስክራይብ አድርጉና ጀምሩት። 5 ሰከንድ ልስጣችሁ። በጣም ጥሩ። እንግዲህ በቅዳሴ መካከል የእመቤታችን የድንግል ማርያም ቅዳሴ ማርያም ሲቀደስ በተለይ ደግሞ በዚህ በፍልሰታ ወቅት ማለት ነው ሁላችሁም እንደምታውቁት የሚቀደሰው የእመቤታችን ቅዳሴ ነው። አባ ሕርያቆስ ሊቁ ቅዱሱ አባ ሕርያቆስ ለእመቤታችን የደረሰላት ቅዳሴ ነው የሚቀደሰው። ታዲያ በዚህ በእመቤታችን ቅዳሴ በመካከሉ ላይ ማለት ነው ልንጸልየው የሚገባ ዋናው ካህን ቀዳሹ ካህን የሚያዘን እንድንጸልየው የሚያዘን ሁሉም ኦርቶዶክሳዊ ሊጸልየው የሚገባ አንድ ትልቅ ጸሎት አለ። ይህ ጸሎት የቱ አካባቢ ነው? ምን ላይ ሲደረስ ነው የሚታዘዘው? ምን ላይ ሲደርስ እንደሆነ ካህኑ እንድንጸልይ የሚያዘን ላስታውሳቸው። ካህኑ የእመቤታችንን ቅዳሴ ከጀመረ በኋላ ማለት ነው አኮቴተ ቁርባን ብሎ ቅዳሴዋን ከጀመረ በኋላ ስለ ሥላሴ ስለ ምስጢረ ሥላሴ ስለ ሥላሴ አንድነት ሶስትነት አጉልቶ የሚናገርበት ክፍል አለ። ላስታውሳችሁና እንደዚህ ይላል ካህኑ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። በልዕልናው ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስ ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የሕይወት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስ ጉንደ ወይን ነው። ዓለሙ ሁሉ የጣፈጠበት አንድ የእውነት ወይን ነው፣ የሕይወት ወይን ነው። ከተሳሳትኩ ይቅርታ ይልና አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ ነው ካለ በኋላ ማለት ነው እንዲህ እናምናለን እንደዚህም እንታመናለን ይልና የሃይማኖት ጸሎት እንበል ይላል። የሃይማኖት ጸሎት እንበል ይላል። ምን እያለ መሰላችሁ? የሃይማኖት ጸሎትን ጸልዩ ብሎ እያዘዘን ነው ካህኑ። የሃይማኖት ጸሎትን እንድንጸልይ እያዘዘን ነው። ነገር ግን ብዙዎቻችን ማለት ነው ምን ብሎ እንዳዘዘን ስለማንረዳው አብዛኞቻችን አንጸልየውም ይሄንን የሃይማኖት ጸሎት። ነገር ግን ይሄንን የሃይማኖት ጸሎት እንበል ብሎ ካህኑ ሲያዘን ማለት ነው የሃይማኖት ጸሎትን መጸለይ አለብን። ይህ የሃይማኖት ጸሎት የት ጋር ነው የሚገኘው? ምን የሚለውስ ነው ካላችሁኝ በጣም ቀላል ነው። የዘወትር ጸሎት ላይ ያለው ነው። ጸሎተ ሃይማኖት ማለት ነው። ይህንን ጸሎት
ሁላችንም ኦርቶዶክሳውያን በቃላችን ልንይዘው ይገባል። ምክንያቱም ስለ ሃይማኖታችን የምንመሰክርበት ጸሎት ነው። በነገራችን ላይ ጸሎት ሃይማኖት በጣም ትልቅ ጸሎት ነው፣ ሊቃውንት ያስቀመጡልን ማለት ነው። እና ይሄንን ጸሎት ሃይማኖት ሁላችሁም በቃላችሁ ያዙት። እንደኛ ስታስቀድሱ በቀላሉ መጽሐፍ ካልያዛችሁ በቃላችሁ ለመጸለይ ካህኑ ሲያዝ በቃላችሁ ለመጸለይ ያስችላችኋልና ሁላችሁም በቃላችሁ ያዙት። በመጀመሪያ በግዕዝ ልበልላችሁና ከዚያ ደግሞ ግዕዝ ለማትችሉ ደግሞ በአማርኛ እልላችኋለሁ። በደንብ ተከታተሉ እስከ መጨረሻው። ጸሎተ ሃይማኖት ነአምን በአሃዱ አምላክ እግዚአብሔር አብ አሃዜ ኩሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ ወነአምን በአሃዱ እግዚ ኢየሱስ ክርስቶስ ወልደ አብ ዋህድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ዘተወልደ ወአኮ ዘተገብረ ዘእሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወኢ ምንትኒ ዘበሰማይኒ ወዘበምድርኒ ዘበእንቲአነ ለሰብ ወበእንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰገወ እመንፈስ ቅዱስ ወእማርያም እምቅድስት ድንግል ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሃት ይኮንን ሕያዋነ ወሙታነ ወአልቦ ማህለቅት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚ ማህየዊ ዘሰረጸ እምአብ ንስግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። በግዕዝ ይሄንን ይመስላል። ልጆቻችሁ በቀላሉ እየከፋፈሉ እንዲይዙት አድርጓቸው፣ በግዕዝ መጸለይ እንዲችሉ ማለት ነው። ግዕዝ ለማትችሉት ደግሞ በአማርኛ ልበልላችሁ። በአማርኛ እኔ ስለማልችለው በቃሌ በአማርኛው ማለት ነው እያነበብኩ ነው በአማርኛ እምልላቸው እና በደንብ ተከታተሉኝ። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለ እኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለ እኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ። እንደዚህ ብለን ማለት ነው በአማርኛ ልንይዝና ልንጸልይ ያስፈልጋል ማለት ነው። መቼ ካህኑ እንዲህ እናምናለን እንዲህ እንታመናለን የሃይማኖት ጸሎት እንበል ሲል
ቀጥታ ይሄንን መጸለይ አለብን ማለት ነው። ሁሉም ሰው ነው መጸለይ ያለበት ይሄንን ማለት ነው። ነገር ግን እኛ አብዛኞቻችን ያው ምን እንዳለ ስለማንረዳው እንዳልኳችሁ ምን እንዳለ ካህኑ ምን ሊለ እንደፈለገ ስለማንረዳውና ካህኑ ደግሞ ብዙ ጊዜ አይሰጠንም። ቀጥታ ወዴት ይሄዳል? ንግባእኪ ኀበ ጥንተ ነገር፣ ወደ ቀድሞ ነገራችን እንመለስ፣ ድንግል ማርያምን ስለ ጽንሷ እንመርምራ ብሎ ወደ ቅዳሴ ይቀጥላልና ብዙ ጋፕ ሳይሰጠን አንዳንድ ጊዜ ማለት ነው። ነገር ግን ሁላችንም ይህንን ጸሎት መጸለይ አለብን ማለት ነው። እንድንጸልይ በጸሎታችንም እንድንጠቀም አምላከ ቅዱሳን እግዚአብሔር ይርዳን። ሁላችንንም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ደግሞ ለእናንተ በሚጠቅም ቪዲዮ መለሳለሁኝ። ሁላችሁም ይሄን ቪዲዮ ሼርና ላይክ እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲጠቀሙበት እንድታደርጉት በትህትና ጠይቃችኋለሁ። ሁላችሁም ቻናሉን ሰብስክራይብ ካላደረጋችሁ ስለሚጠቅማችሁ ሰብስክራይብ አድርጉት። እወዳችኋለሁ። ክብር በሉልኝ። በሌላ ቪዲዮ እስከምመለስ መልካም